ዛሬው ታሪካችን እንዲህ ይጀምራል። ባልና ሚስት የጦፈ ጸብ ውስጥ ገብተዋል። ታዲያ የባሏን የምላስ ስለት መቋቋም የተሳናት ሚስት እየተንሰቀሰቀች ማልቀስ ጀመረች። ለተረኩ በረድ ቢልም ሚስት ስሜቷ ያገረሸ እንባዋ አልቆም ብሏታል። በዚህ ሁኔታ ላይ ያሉ በሩ ተንኳኳ። አስገራሚው ነገር በሩን የሚያንኳኩት ቤተሰቦቿ ናቸው። እንደገቡ የልጃቸውን አይን ቀልቶ ተመለከቱት። ባል ጓዳ ውስጥ ተደብቆ በፍርሃት እየተርበተበተ ነው። ቤተሰቦቿ ምንድነው የሚያስለቅስሽ እያሉ ልጃቸውን መወትወት ጀመሩ። በዚህ ጊዜ በጣም አይደንቅም ብላ ቤተሰቦቿ ላይ ደስታና ፈገግታ በተሞላበት መልኩ ጮኸች። ቤተሰቦቿም ነገሩ ግራ ቢያጋባቸውም ይደንቃል እንጂ አሏት። መልሰው ምን ነው ግን የሚደንቀው ሲሉ ጠየቋት። እሷም የአላህ ስራ ነው የሚደንቀው፣ እስኪ አይኖችን ተመልከቷቸው በለቅሶ ብዛት እንዴት እንደሆንኩኝ እያለች ስታወራ ባል ከጓዳ ውስጥ ሆኖ በጭንቀት ብዛት ተወጥሯል። ንግግሯን ቀጠለች። ታዲያ ለአላህ ማቅረብ ያለብኝ ምስጋና ምን ይሁን? ከናንተ ጋር ከተለያየን ሰነበትን። ሲበዛ ናፍቆት አንገላቶኝ ነበር። በተገናኘን እያልኩኝ በለቅሶ ሳነባ አሁን በድንገት ብቅ አላችሁልኝ። በተለይ ማዬ እንዴት ናፍቀሽኝ እንደነበር። እንዲያውም አይኔ እንደዚህ የእንባውን ቋጠሮ እየፈታ ሲያለቅስ የነበረው ባንቺ ናፍቆት ነው። አሁን ባለቤቴ እረቴ እነሱ አንድ ቀን ይመጣሉ፣ አንቺ ግን በለቅሶ ብዛት ነፍስሽን ጎዳሽ እያለኝ ነበር በማለት ቤተሰቦቿን አረጋጋች። ባለቤቷም ከተደበቀበት በመውጣት የባለቤቱን ቤተሰቦች ሰላምታ መስጠት ጀመረ። እነሱም ከተቀመጡበት በክብር እየተነሱ ለሰላምታ ምላሽ ሰጡት። ያችን ስታንዣቦ የነበረውን ጥቁር ዳመና በጥበብ አስወገደችው። ባል ከባለቤቱ ቤተሰቦች ጋር መሳቅና መጫወት ጀመረ። ያችን የባሏን ነውር ከራሷ ጎጆ አውጥታ የራሷን ጎጆ ንፋስ እንዲገነጥለው አልፈቀደችም። ችግሩን በራሷ ቤት ወጭ አልባ በሆነው መድኃኒት አከመችው። ቤተሰቦቿ ተጫውተውና ተዝናንተው ወደ ቤታቸው ሲመለሱ ይቅርታ ለማለት ሲያቁነጠንጠው የነበረው ባል በድንገት እንደ መብረቅ ጥምጥም ብሎባት ላይደገመኝ የዛሬን ይቅር በይኝ አይለመደኝም በማለት ቃል ገባ። ራሱን ዳበስ አደረገችውና ይቅር ብያለሁ አትድገሙ በማለት በፍቅር ስሜት ነገረችው። በስተመጨረሻም አለመግባባት የበለጠ ችግር ላይ የሚጥለው የተከሰተው ነገር ሳይሆን ችግሩን የያዝንበት መንገድ መሆኑ ነው። ከቤተሰቦቼ ጋር ከተገናኙ ረጅም ጊዜ ስለሆነኝ በጣም ናፍቀውኛል። ስለዚህ ነገ ልጠራቸው ስላሰብኩኝ ምግብ እንድታዘጋጅልኝ ይፈልጋለሁ አላት። እሷን ቦታ እንዳልሰጠችው በሚያሳብቅ ድምጽ ጥሩ ኢንሻአላህ አለችው። በቀጣይ ቀን ጠዋት ወደ ስራ ወጣ። 6 ሰዓት ላይ ሲመለስ ባለቤቱን ቤተሰቦቼ በመንገድ ላይ ናቸው፣ ከደቂቃ በኋላ እዚህ ይደርሳሉ፣ ስለዚህ አዘጋጅ ያልኩሽን አዘጋጀሽ ሲል ጠየቃት። ደንታ ያላረገችለት መሆኑን በሚያንጸባርቅ ስሜት አላዘጋጀሁም አለችው። ለምን አላት። እነሱ ቤተሰቦች እንጂ እንግዶች አይደሉም፣ በቤት ውስጥ የተገኘውን ይቀምሳሉ አለችው። በብሽቀት ስሜት አላህ ያስተካክልሽ፣ ታዲያ ለምን ማታ አሻልሽኝ አላት። አሁንም ቢሆን ደውልና ነገራቸው ቤተሰቦች ስለሆኑ ምንም ማለት አይደለም አለችው። ቁጣውን አፍኖ ይዞ ከቤቱ ወጣ። ታዲያ ከትንሽ ደቂቃ በኋላ የግቢው በር ተንኳኳ። ሚስት በሩን ለመክፈት ከቤት ወጣች። ስትከፍተው አይኗ የማያምነውን ነገር ተመለከተች። በመደናገጥ ስሜት መዳፎቿን እርስ በእርስ ከማመታታት ውጭ ምላሷ ተሳሰረ። እነዛ እንግዶች እሷ እንዳሰበቻቸው የእሱ ሳይሆኑ የእሷ ቤተሰቦች ናቸው። እናትና አባቷ፣ እህቶቿ፣ ወንድሞቿ ልጆቻቸውና ባለቤቶቻቸውን ሰብስበው ወደ ቤቷ ጎረፉ። አባቷም ባለቤትሽ የት አለ አላት። አሁን ወጣ ብሎ ነው በማለት መለሰችለት። ማታ ደውሎ ለምሳ ግብዣ ጠርቶን አሁን ከቤት መጥፋቱ ምንድን ነው አለ። ቤት ውስጥ ያለው ነገር ለባሏ ቤተሰቦች እንጂ ለእሷ ቤተሰቦች እንደማይመጥን በማሰቧ እየበሸቀች ደወለችና ለምንድነው ቤተሰቦች ለምሳ እንደጠራሃቸው ያላሳወከኝ አለችው። ባለቤቷም የኔ ሆኖ ያንቺ ቤተሰቦች ምንም ልዩነት የላቸውም ብሎ መለሰላት። ከዛ መባከህ እነሱን የሚመጥን ምግብ ስለሌለ ከውጭ ገዝተህ ና አለችው። እሱም አሁን ያለው ሩቅ ቦታ ነው፣ ቤተሰቦችን ልታስተናግጅ እንደፈለግሽው አይነት ነው፣ ምክንያቱም ቤተሰቦችሽ እንጂ እንግዶች አይደሉም፣ በቤት ውስጥ የተገኘው መብላት ይችላሉ አላት። ከዛም እኔንም ሆነ ቤተሰቦችን ማክበር እንዳለብሽ ትምህርት ይሁንሽ አላት። እስከ መጨረሻም የሌሎችን ሳናከብር የኛ እንዲከበርልን መፈለጋችን ትልቅ ሞኝነት ነው። የሌላውን ነገር ካላከበርን ያንተ ወይም የኔ ነገር እንዲከበርልን አንጠብቅ። አማልኩ ከተቆጣች ቀፋት፣ ዝም ካለች ምክንያቷን ጠይቃት፣ አፋፍህን ካየች አውራት፣ ችላ ካለች ቅረባት፣ ፍታኝ ካለች አትፍታት፣ ቆንጆ ነሽ በላት፣ ግንባሯን ሳማት፣ እያለቀሰች ከሆነ እንባዋን አብስላት፣ ከቀናች እውነት እንዳላት ንገራት፣ ልጅ ከሆነች አባብላት፣ ተንከባከባት፣ ተላላካት፣ አዳምጣት። እናማልኩ ሴት ልጅ ወፍ ብትሆን ኑሮ እርግብ ነበር የምትሆነው፣ የኔ ዋህ ነፍሳት ብትሆን ኑሮ ቢራቢሮ ነበር የምትሆነው። እውይ የኔ አበባ ግና ሰው ናት። አላህ ሰው አድርጎ ፈጠራት። የምትፈቀር ናት፣ ሚስት ናት፣ ልጅ ናት፣ እናት ነች። ሴቶች አይረቡም አትበለኝ። ሴት ልጅ ምርጥ ስለሆነችማ ነው አላሁ ተዓላ ሑረል ዐይንን ለወንድ ምእመናን ያዘጋጀው። ሴቶች የሚገነዘብ ሁሉ ምስጋና ይድረስ ይላል መሐመድ ሰዒድ።
ታዲያ ይህን ጽሁፍ ያዩ ሴቶች እንደ መሐመድ እኛን የተረዳን የለም ይላሉ። ወንዶች ደግሞ አንተ እኮ ነህ ሴቶቻችንን የምታቀብጥብን ይላሉ። አላ አየት ያህል ሴቶች እንደ እንቡጥ አበባ ናቸው፣ ተንከባከቧቸው። ሐሊመቱ ሰዕዲያ ከዕለታት አንድ ቀን ጡት አጥብታ የምታሳድገው ልጅ ፍለጋ ከሷ መሰል መተዳደሪያቸው ይህ ከሆኑ ሴቶች ጋር ወደ ቁረይሾች ለመሄድ ትወጣለች። ሌሎቹ ለመጓጓዣ ፈጣን የሆነች አህያ አግኝተው ፈጥነው ወደ ቁረይሾች በመሄድ በገንዘብ የሚረዳቸው አባት ያላቸውን ህፃናት በመምረጥ ወሰዱ። ታዲያ ረሱላችን አለይሂ ሰላቱ ወሰላም ከነዛ ህፃናቶች ውስጥ ቢኖሩም አባት ስለሌላቸው የቲም ስለሆኑ ጥቅማ ጥቅም አናገኝም በማለት ማንም አልወሰዳቸውም ነበር። የሐሊመቱ ሰዕዲያ መጓጓዣ የነበረችው አህያ ደካማ ስለነበረች በመጨረሻ ወደ ኋላ ስላስቀረቻት ምንም ልጅ አላገኝ ይሆን ብላ ስጋት ላይ ነበረች። እንደደረሰችም ሌሎቹ የቲም ነው ብለው የተውትን ለዓለማት ዝነት የተላኩትን ነቢይ አሽረፈል ኸልቅ አገኘች። ገና ስታያቸው ጀምራ ልቧ ለእርሳቸው ራዲ ሆነ፣ እጅጉን ወደደቻቸው። ሐሊመቱ ሰዕዲያ ረሱል አለይሂ ሰላቱ ወሰላምን ወሰደቻቸው። ከሷ ጋር መኖር ጀመሩ። ቤቷ በበረከት ተሞላ። የምትፈልገው ሁሉ ይሳካላት ጀመር። የባሏ ሁኔታ ተስተካከለ። ብትዘገይም ትልቅ የሆነን እድል ተጎናጸፈች። ከዱንያ አልፎም ለነገ ጀነት ሰበብ ሆኗት። ዛሬ ጁምዓ ነው። በረሱል አለይሂ ሰላቱ ወሰላም ላይ ሰላዋት እናውርድ። اللهم صل وسلم وبارك على نبينا محمد። በስከ መጨረሻ ማህባቢ ፊላህ ስራ፣ ስኬት፣ ሪዝቅ፣ ትዳር በአጠቃላይ ቢዘገይም ልጅ መውለድ በህይወትህ ውስጥ ያሉ ብዙ ፍላጎቶች፣ ህልሞች ቢዘገዩም ገደብ አበጀህለት እይታ ታነባለህ። ነገር ግን በዚህ ህይወት እናንተ ከምንም ነገር አልዘገያችሁም፣ ምንም ነገርም ከናንተ አልዘገየም። አላህ ለናንተ የመረጠው ነገር ጥሩ ቢሆን እንጂ والله يعلم وانتم لا تعلمون። አላህ እናንተ የማታውቁትን ያውቃልና። ከذلك አብሽሩ ለማለት ያክል ነው። ሰላም አለይኩም ወራህመቱላህ።